ሀይ እንዴት ናችሁ? ንግድ ፍቃድ በስልካችን እንሰርዛለን። ንግድ ፍቃድ ለመሰረዝ የሚያስፈልገን ነገር ንግድ ፍቃድ ካወጣንበት ቦታ ከእዳ ገዳ ነጻ የሚገልጽ ደብዳቤና ክሪላንስ ነው። ሁለቱን ካሟላን በስልካችን መሰረዝ እንችላለን። ማህበራት ከሆናችሁ ደግሞ ቃለ ጉባኤ ትጨምሩበታላችሁ። እንደዚህ ያገናኝተን ክሪላንሱና ደብዳቤውን በስልካችን እንሰርዛለን። ኢሜጅ ኦፍ ፒዲኤፍ የሚል አፕሊኬሽን አለ። እሱም በስልካችሁ አውርዱና አንድ ላይ ማድረግ ትችላላችሁ። ፕላስ ስትነኳት የምትፈልጓትን ክሪላንሷና ደብዳቤዋን አንድ ላይ አድርጋችሁ ይሄ ለምሳሌ ነው ያረኩት። ሴቭ ካረጋችሁ በኋላ ምክንያቱም ሁለቱም ስለሚፈለግ ደብዳቤውም ክሪላንሱም አንዱን ብንልክ ውድቅ አድርጎ ስለሚልከው የግድ አንድ ላይ ማድረግ አለብን በፒዲኤፍ። ከዛ እንደዚህ ሁለቱን ካረግን በኋላ ደብዳቤውንና ክሪላንሱን እንገባለን ኢትሬድ ላይ። ከዛ ኢትሬድ ብለን እንገባለን። ከዛ ፒን ነምበራችንና ፓስወርዳችን ካስገባን በኋላ እዚህ ጋር ዲስክ ቶፕ ላይ አውታርኩት ልክ እንደ ኮምፒውተራችን እንዲሆንልን ከገባን በኋላ የንግድ ፍቃድ ከስር ስረዛ እንለዋለን። የንግድ ስራ ፍቃድ ስረዛ የሚለውን እንነካለን። ከዛ ቀጥል እንለዋለን። ይሄ ይቀጥሉ እንላለን። ከዛ እዚህ ጋር ሰነዱን እንጭናለን። ያዘጋጀነውን ክሪላንሱንና ደብዳቤውን እናስገባለን። ከላይ ሰርች ስታረጉት ፒዲኤፍ ያሰራችሁት ይመጣል። እናስገባለን ደብዳቤውን። ከዛ ካስገባን በኋላ ይቀጥሉ እንላለን። ከዛ ይቀጥሉ ካለን በኋላ ሰነዱ ይላክ ነው የሚለው እንልካለን ወደ ንግድና ኢንዱስትሪ። ከዛ ይሄው ልኬዋለሁ። ከዛ ክፍያ ቁጥር እጠብቃለሁ። ከዛ ታይቶ እርግጠኛ ከሆነ ክሪላንሱና ደብዳቤው ክፍያ ቁጥር ይልኩልኛል። ይሄው ተልኩልኛል። በስልኬም በኢትሬል ላይም ክፍያ ቁጥር ተልኩልኛል። ከዛ አሁን ክፍያ ስለፈጸምኩኝ ደብዳቤ ነው የሚላክልኝ። ይሄው ተልኮልኛል። እከፍተዋለሁ። ይሄው መጥቶልኛል። ይሄንን ደብዳቤ አንዱን ፕሪንት አድርጋችሁ ሁለት ፕሪንት አድርጋችሁ አንዱን ንግድ ፍቃድ ካወጣችሁ ቦታ ትሰጣላችሁ፣ አንዱን ደግሞ ለራሳችሁ ቀሪ ታስቀምጣላችሁ። በዚህ መልኩ ንግድ ፍቃድ በስልካችሁ መሰረት ትችላላችሁ። ሼር ምትለዋን ነክታችሁ ወደ ቴሌግራም መላክ ይቻላል። ከወደዳችሁ ሰብስክራይብ አድርጉ። አመሰግናለሁ። ቻው